ሰላም እንዴት ናችሁ? ዛሬ ላይ ከ5000 ጊዜ በላይ ውድድር ውስጥ ገብታ መሸለም የቻለች ከትንሹ እቃ ጀምሮ የቤት ውስጥ እቃ ማለት ነው እስከ ትልቅ የ500,000 ብር ቤት ድረስ መሸለም የቻለችን ድንቅ ሴት ሼር አድርጋችኋለሁ እና ምን ሜትድን ተጠቅማ ነው ምን አርጋ ነው የሚለውን ነገርን በደንብ አካፍላችኋለሁ ማለት ነው። ምናልባት ከእናንተ መሀል ይህንን በደንብ ተጠቅሞበት ህይወቱ ላይ ትልቅ ለውጥ ማምጣት እንደምትችሉ እርግጠኛ ነኝ። ወደ ቪዲዮ እንገባለን። ሁሌም እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ካላችሁ አንድ ለአንድ ከኔ ጋር ማለት ነው ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ከ2 ሰዓት ጀምሮ የ1 ወር ረዘም ያለ ደግሞ እና ከዛ በላይም ኮችንጎችን ስለምሰጥ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ወደ ቪዲዮ እንገባለን። አሁን ማወራችሁ ሴት ሄለን ትባላለች። ሄለን ሃድሴል ትባላለች እና እቺ ሴት ከ1948 አካባቢ ላይ ነበር የመጀመሪያ ውድድሯን የተወዳደረችው። ውድድር ስላችሁ እንዴት መሰላችሁ? እንደ ሎተሪ መቁጠር ትችላላችሁ። ወይም ደግሞ ለምሳሌ ካምፓኒዎች ያዘጋጃሉ አይደለ? አሁን ላይ ሞሮፍ ቲክቶክ ላይ እንደዚህ ደንሱና በዚህ ዘፈን ስሩና ምናምን የሚባል ነገር አለ። ያኔ ግን የተለያዩ ነገሮች ነበሩ። ኮንቴስት ማለት ነው። 1948 ነው ያልኳችሁ በፊት ነው እና እኔ ነበር የመጀመሪያ ጊዜ ሞከራችሁ። ከዛ ግን ከ10 ዓመት በኋላ 19 ወደ 50 አካባቢ ማለት ነው ከ50 በኋላ ማለት ነው አንድ መጽሐፍ አነበበች ሴት። ያነበበችው መጽሐፍ The Power of Positive Thinking የሚል መጽሐፍ ነው። መጽሐፉን የምትፈልጉ ሰዎች ኮሜንት ላይ The Power of Positive Thinking በሉና ከዛ ቴሌግራም ሊንኬን አስቀምጥላችኋለሁ። በዛ ሊንክ ገብታችሁ The Power of Positive Thinking በሉኝ፣ እልክላችኋለሁ። መጽሐፉ ለጊዜው እንግሊዝኛ ነው ያለኝ፣ በአማርኛም ካለ እፈልግላችኋለሁ። ይህን መጽሐፍ ነበር ያነበበችው ያኔ። አስቡት። ይህን መጽሐፍ ካነበበች በኋላ በጣም ነበር ኢንስፓየርድ የሆነችው። እቺ ሴት ምነግራችሁ የቤት እመቤት ነች። የቤት እመቤት ብቻ ሳይሆን ትምህርት ምናምን ያን ያህል የተማረች ሴት አይደለችም። ግን ይህን መጽሐፍ አነበበች እና ኤክሳይትድ ነበር የሆነችው ስለሚያወራው ነገር ማለት ነው። እና የምፈልጉትን ነገር ኦልሬዲ እንደተደረገላችሁ አድርጋችሁ እዩ ምናምን የሚል ነገር አለ። እና ዞር አለች እና ባሏ ምን አለችው? ምን ትፈልጋለህ አለችው። ኢንስፓየርድ ሆና ማለት ነው። እሱ ደግሞ እያነበበ የነበረ ጋዜጣ ነበር እና ጋዜጣው ላይ አንድ ኮንቴስት ነበረ። ኮንቴስት ነበረ ኮካኮላ ያዘጋጀው ማለት ነው። ያ ውድድር ምንድነው መሰላችሁ? በ25 ቃላት ወይም እስከ 50 ከ50 ባነሰ ቃላት ማለት ነው ስለ ኮካኮላ እና ኮካኮላን ለምን እንደምትወዱት ጽፋችሁ ላኩ። ከዛ ውስጥ እንግዲህ ተወዳድሮ ብዙ ሰው ይወዳደራል። ለአንድ ሰው ይሸለማል ማለት ነው። አይ ቲንክ ይሄ ጀልባ አይደለ? የጀልባ ሞተር ነገር ነው። እሱ ደግሞ ይወዳል ብቻውን ሂዶ ማጥመድ ምናምን አሳ ማለት ነው። እና እቺ ሴት ምነግራችሁ ምን አረገች? ቁጭ አለች እና ክፍሏ ማለት ነው ኢትስ ዲፊካልት አለች። መጀመሪያ ከብዳል። ለምን ኮካ የሚባል ነገር ሲጀምር አይወዱም አይጠጡም ማለት ነው አይደለም ስለ ኮካ ቆንጆ ነገር ለመጻፍ። እና ይማጭ አሰበች፣ ጻፈች። ከዛ ላኩ። በእንትን ነበር ያኔ፣ አሁን ኢሜል ነው፣ ድሮ ደግሞ ሜል ነው ፖስታ ነበር የሚላከው ማለት ነው። ላከችና ለባሏ ያለችው እንግዲህ ምን ያህል ጊዜ እንደሚወስድባቸው አላቅም፣ ወደኛ ስጦታውን ለመላክ አለች ማለት ነው። ሽውሱር እርግጠኛ ነበረች እንደሚላክላቸው እንደሚያሸንፉ። ለምን በቃ ሞኙና ያችን መጽሐፍ አንብባ አምናው ነው በቃ እኔ ማስበው ነገር ያሰብነው ነገር እንደሚሆን ኦልሬዲ እንደሆነ አድርገን ስንቀበለው እንደምናገኘው ኦልሬዲ አምናበታለች። እና ምነግራችሁ ከ2 ሳምንት በኋላ ገሷት ደውሎ የካምፓኒው እንደ ማናጀር ነገር ማለት ነው እዛ አካባቢ ያለው ተሸልማችኋል ብሎ ሸለማቸው አለች። አዎ እዚህ እሺ ሌላስ ምን ማድረግ እችላለሁ? ልጆቿን አስቀምጣ ምን ትፈልጋላችሁ ማለት ጀመረች። እና ሳይክል፣ ፖኒ፣ ትንሽ ፈረስ ምናምን ነገር ገሷት። እቺ ሴትዮ ቼክ እያደረገች እንደዚህ አይነት ውድድሮችን ትወዳደራለች፣ ታሸንፋለች፣ ትወዳደራለች፣ ታሸንፋለች። ኢቨን ከፍ ሲል ዲዝኒላንድ የሚባል አለ ውጭ ማለት ነው። በጣም እንዴት ብላችሁ ምን ልንለው እንችላለን? በጣም በትንሹ ቦራ ብላችሁ አስቡት። እንደው ኢትዮጵያ ላይ አዲስ አበባ ያላችሁ ሰዎች ማለት ነው። ግን ከእሱ ጋር አይወዳደርም። በጣም ትልቅ መዝናኛ ቦታ ነው። እዛ መሄድ የሚፈልጉ ነበር። እሱንም ማሸነፍ ችለዋል። 40 ዓመቷን ማክበር የምፈልገው ሰምታ ነበር ስለ ፓሪስ እና 40 ዓመቴን ማከብረው ፓሪስ ነው አለችው ለባሏ ማለት ነው። እና ኮንቴስቶችን ኮንቴስት የሚለው ቃል ውድድሮችን ማለት ነው ፈልጋ ትወዳደራለች።
ገስዋት ፈረንሳይ ነው 40 ዓመቷን ያከበረችው ፓሪስ ማለት ነው። እንደዚህ ይሄ መንገድ ዳር ያለ ካፌ ላይ ሆነን ነው ልደቴን ማክበር እንፈልገው ብላ ነበር። አርጋለች እሱንም ማለት ነው። ሰው ምን አይነት ሜትድ እንደተጠቀመች ነግራችኋለሁ። ግን እየነገርኳችሁ ነው ትልልቅ ትራቭሎቹን። የሆነ ሰዓት ደግሞ ቅድም $500,000 ብያችኋለሁ። ያው ያኔ ላይ ያሸነፈችው $50,000 ቤት ነበር። ቤቱ እንዴት መሰላችሁ? የሆነ ውድድር ወጣ። ያንን ቤት የፈለጋችሁት ቦታ ላይ እንሰራላችኋለን ነው የተባለው ማለት ነው። እና በጣም እርግጠኛ ከመሆኗ የተነሳ ኢቨን የሚሰራበትን ቦታ አዘጋጅታለች። እሷ ተዘጋጃጅታለች። ለባሏ ለምናምን ተዘጋጃጅተዋል። እንደምታሸነፈ እርግጠኛ ሁና ማለት ነው። እርግጠኝነቷ እዛ ድረስ ነው። እና አሸንፋለች። $50,000 ያኔ አሁን ላይ $500,000 በላይ ይሆናል። አስቡት። እና እጅ ሴት በቃ ንግስት በሏት። የምን ውድድር የማሸነፍ እውቀት ኖሯት አይደለም ምናምን፣ ግን ይሄንን ሜትድ ተጠቅማ ማለት ነው። እሱ ምንድን ነው? እሷ ምን ትለዋለች? ዘ ስፔክ ሜትድ ወይም SPEC ወይም ስፔክ ሜትድ ትለዋለች ማለት ነው። ይተነተናል። የሚተነተን ነው። ኤ ለራሷ የምትነግረው ዘ ስፔክ ሜትድ ላይ የመጀመሪያው ኤስ ምንድን ነው? ሰሌክቲት ነው። ሰሌክቲት ወይም ደግሞ መምረጥ ማለት ነው። ምን እንደምትፈልጉ መምረጥ። ክሊርሊ ምን ትፈልጋላችሁ ስትፈልጉ ክሊርሊ እንደዚህ 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 ይፈልጋለሁ የሚል ግልጽ ፍላጎት ይኑራችሁ። ምክንያቱም እሷም እንደዛ ነው ያደረገችው። ልጆቿን ቁጭ አድርጋ ስጠይቃቸው ስለ ሳይክል ውስጥ ጠይቃቸው ምን አይነት ሳይክል ነው፣ ከዛ ምንድነው የምታደርጊው እያለች ልጆቿንም ትጠይቃቸው ነበር፣ ግልጽ እንዲሆንላት ማለት ነው። ኢቨን መጀመሪያ ያደረገችው ላስታውሳችሁን ወደኋላ መልሼ ባሏ እንዳልኳችሁ ብቻውን ፊሽንግ መሄድ ደስ ይለዋል ምናምን ነገር እና በቃ ቁጭ ብላ መጀመሪያ ያደረገችው ምንድነው ኢማጂን ያደረገችው ሂዶ እንዴት እንደሚሆን ማለት ነው። ሁሌ ከስራ በኋላ ማለት ነው እሁድ ምናምን ላይ እንደሚሄድ ታውቃለች። ብቻውን ነው የሚሄደው። ልጆቹ ገና ትንንሽ ስለነበሩ ፊሽንግ ለመሄድ ዝግጁ ስላልሆኑ ማለት ነው። እና ደግሞ ስራው በጣም የሚያስቸግር ስለሆነ ቀኑ ሙሉ እንደሚሰራ ታውቃለች እና እንደሚወድ ታውቃለች። እና ያንን አስባለት ነው። ደስ የምትል ሚስት ነች። ኢማጅን ስታደርግለት የነበረው መጀመሪያ ከማሸነፏ በፊት ፖይንቴ ሰሌክቲት፣ የምፈልጉትን በግልጽ ወቁት፣ ግልጽ አድርጋችሁ ማለት ነው። ሁለተኛው ደግሞ ምንድን ነው? ስፔክ አይደለ? ፒ ደግሞ ፕሮጀክቲት ነው። ፕሮጀክቲት ማለት ኦልሬዲ እንደሆነ አድርጋችሁ እዩት ነው። ሶምትን እንደሆነ አድርጋችሁ እዩት። እንዳልኳችሁ ባሏ ጀልባውን ውድድሩን ሲሄድ ኢማጅን አድርገዋለች። ኦልሬዲ እንደሆነ የሆነ የሚደረስበት ሳይሆን አሁን ላይ እንደሆነ አድርጋችሁ ማየት መቻል። አሁን ላይ የምትፈልጉት ሰሌክት ያደረጋችሁት ነገር ቢሳካላችሁ እንዴት ይሰማችኋል? ሃው ዱ ዩ ፊል? አካባቢያችሁ ላይ ያሉ ሰዎች፣ የምትወዷቸው ሰዎች ምን ይሏችኋል? ያ የምትፈልጉትን ነገር ስታሰቡ እሱን ኢማጂን ማድረግ፣ እሱን ኦልሬዲ እንደሆነ አድርጎ ፊል ማድረግ መቻል። ይህንን ፓወር ኦፍ ፖዚቲቭ ቲንኪንግ ላይ መጀመሪያ የሰማቸው ይህንን ነበር። ምን ማድረግ? አሁን ላይ እንደሆነ አድርጎ እንዲሰማ ማድረግ ማለት ነው። ሁለተኛው ምንድን ነው? ፕሮጀክት ማድረግ ወይም ኦልሬዲ እንደሆነ አድርጎ ማየት መቻል። ሶስተኛው ደግሞ ምንድን ነው? ኤክስፔክቲት ማለት ኤክስፔክት ማድረግ አለባችሁ ማለት ቀናችሁ ላይ የሆነ ከዛ ነገር ጋር የሚገናኝ ነገር እንደሚሆንላችሁ ኤክስፔክት ማድረግ መቻል አለባችሁ። ብዙ ሰው ወረስት ነገርን ኤክስፔክት ያደርጋል፣ ጥሩ ነገርን ኤክስፔክት አያደርግም እንጂ። ኤክስፔክት ደግሞ የምታደርጉ ከሆነ ትዘጋጃላችሁ። ቅድም ነግሬያችኋለሁ። ገና ሳትሸለም ገና ሳታሸነፍ እሷ የቱ ጋር እንደሚሰራ ጨርሷል። መኪና የምትፈልጉ ከሆነ መኪና የምታቆሙበትን ቦታ ማዘጋጀት የቱ ጋር ነው የሚሆነው ብላችሁ ኢቭን እንደው በሀሳብ ማለት ነው። ብር ከሆነ የምትፈልጉት ብሩን የምታደርጉበትን ነገር መጀመሪያ ማወቅ አለባችሁ። የምታደርጉበትን ካወቃችሁ የምታደርጉበትን ሂዳችሁ ማየት አለባችሁ። የተሻለ ቤት ልገዙ ነው የምታስቡት፣ ቆንጆ። አሁን ብሩ እኮ አልገባም፣ እጃችሁ ላይ አልገባም፣ ግን እንደሚመጣ ታውቃላችሁ። ስለዚህ ምን ማድረግ አለባችሁ? ዩ ሃቭ ቱ ኤክስፔክት ኢት። ኤክስፔክት የምታደርጉ ከሆነ ደግሞ ምን ታደርጋላችሁ? ቤቱን ሂዳችሁ ታያላችሁ። አይኪሲ እኮ የለም ኖ የሚባል ነገር የለም፣ እንደሚመጣ አውቃለሁ ካላችሁ ሂዳችሁ ቼክ ማድረግ አለባችሁ። ኤክስፔክት የሚያደርግ ሰው የሚያደርገውን ነገር ማድረግ አለባችሁ። ውጭ ሀገር ለመሄድ ትራቭል ለማድረግ ሀሳብ አላችሁ? አዎ። ኤክስፔክት የምታደርጉ ከሆነ ፓስፖርት አወጣችሁ ጨርሳችኋል። እሷ እንደዛ ታደርግ ነበር። ቀድማ ፓስፖርቷ ምኗ ጨርሳለች። ትራቭል ማድረግ ያሰበች ጊዜ ማለት ነው። እስኪደርስ አትጠብቅ። ለምን ሺኖስ እንደሚሆን ማለት ነው። የመጨረሻው ደግሞ ኮሌክቲት ነው። በቃ ተቀበለው ነው ኮሌክት ማድረግ።
ያ ሰሌክት ያደረጋችሁትን ፕሮጀክት አድርጋችሁ ኤክስፔክት አድርጋችኋል። ስለዚህ ኮሌክት ማድረግ ነው። እንዳለችውም ኮሌክት አድርጋለች ማለት ነው። ሰዎች ሴት እንዳልኳችሁ 5000 ጊዜ ነው ያልኳችሁ። አንዴ ቢሆን አዎ እድል ነው። ሁለቴ ምናልባት ስቲል እድል ነው። ሶስተኛ፣ አራተኛ፣ አምስተኛ እድል ነው ልንል እንችላለን። 10ኛ እድል እንደው 5000 እድል አይደለም። ሺኖስ እና ይሄ ነገር ኦፍ ኮርስ ይሰራል። ከዚህ በፊት ኮርተኗል፣ ግን ደግሞ እቺ ሴት እንደሰራላት በደንብ ላሳያችሁ። ይሄ ከዚህ በፊት አውርተናል። የምናገኘው ኦልሬዲ ያለንን ነው። እቺ ሴት ሰሌክት አድርገዋለች። ፕሮጀክት ስታደርገው እኮ በቃ ኦልሬዲ አላት ነው እንዳለው ሰው ኦልሬዲ ተሰምቷታል። ከዛ ኤክስፔክት የምታደርገው ኦፍኮርስ እንደሚመጣ እናም ትላለች። የቤቱ ሽልማት የሚገርማችሁ ከ1.5 ሚሊዮን በላይ ሰዎች ተወዳድረውበታል እና እሷ ነች ያሸነፈች እና ከማንም ጋር ውድድር የለባችሁም ትላለች። 1.5 ሚሊዮን ያለበት ኮንቴስት ላይ ከማንም ጋር ውድድር የለባትም። ውድድራችሁ ከራሳችሁ ጥርጣሬ ጋር ነው። ውድድራችሁ ከራሳችሁ ጋር ነው ትላለች። ውድድራችሁ ከራሳችሁ ጋር ነው። ከራሳችሁ ጥርጣሬ ይሆን አይሆን እሱን መውጣት፣ ከሱ ማለፍ፣ እምነታችሁ ከዛ በላይ ማድረግ ነው ውድድራችሁ። ስለ ሰው ሁሉም የየራሱ ነው ያለው። ውድድር ውስጥ ውድድሩ ከራሳችሁ ጥርጣሬ ጋር ነው። ስለዚህ እሱን ማድረግ አለባችሁ። ሌላ ምትለው there is no failure ማለት ፌሊየር የሚባል ነገር አላቅም ነው ምትለው። ያላት አንዱ ማይንድሴት ፌሊየር የሚባል ነገር የለም። ምናልባት ቀስ ያለ ውጤት ሊሆን ይችላል። በሰው እኮ ምንድነው በቃ አልሆነልኝም ወደኩኝ ይላል። ኖ ምናልባት እኮ ዘግይቶ ሊሆን ይችላል። ምናልባት አንተ አሁን ካልከው ዘግይቶ ሊሆን ይችላል ውጤቱ። there is no failure ውድቀት የሚባል ነገር የለም። ምናልባት ቀስ ብሎ ሊሆን ይችላል። አሁን ይሄን ነገር ለማድረግ ግን የሚመች አእምሮ ሊኖራችሁ ይገባል። መጀመሪያ የሚመች አእምሮ ማለት ጤነኛውን አእምሮ ሊኖራችሁ ይገባል። which is በጎና ጥሩ ነገር ኤክስፔክት ማድረግ የሚችል አሁን ያልኳችሁ ፌሊየር የሚባል ነገር ማያይ ማለት ነው። ራሱ ላይ እምነት ያለው ሰው ልትሆኑ ይገባችኋል። ስለዚህ እሱን ለማድረግ ደግሞ ምናልባት መጽሐፍ ማንበብ ካለባችሁ ከዚህ በፊት ብዙ ነገር አውርተናል። እንግዲህ እዚህ ጋር ደርሳችሁ ራሳችሁ ላይ እምነት ከሌላችሁ እያደረጋችሁት ያልሆነ ነገር አለ ማለት ነው። ነግራችሁ ነገር ይህን ተጠቅማችሁ የእናንተን የራሳችሁን የህይወት ውድድር ማሸነፍ ትችላላችሁ። ምናልባትም ከእናንተ ማለት ሎተሪ አሸንፈው መጥቶ ኮሜንት ላይ መልሶ የሚጽፍልኝ ሰው ሊኖር ይችላል። ሎተሪ መጥፎ ነገር አይደለም። ብዙ ብር አታውጡ እንጂ ሎተሪ ብታሸንፉ መጥፎ አይደለም። በሎተሪ ብር ብታገኙ መጥፎ አይደለም። እናንተ ግን ያንን ነገር የሚችል ሰው ሁኑ፣ መልሳችሁ እንዳታጡት ማለት ነው። እንግዲህ አይ ሆፕ ይሄ ነገር ጠቅሟችሁ፣ አይ ሆፕ አይደለም አይ ኖ ይህንን ቪዲዮ ከምታዩት ሰዎች መሀል ይችን ተጠቅማችሁ የሚገርም ሪዛልት እንደማይ እና ሼር እንደምታደርጉን ማለት ነው። እኔ ሆቴል አግኝቻለሁ እንደዚህ ሰሌክት ምናምን ብዬ አስቤውም አይደለም፣ ግን ሰሌክት አድርጌ ፕሮጀክት አድርጌ ኤክስፔክት አድርጌ ኮሌክት ያደረኳቸው ብዙ ነገሮች አሉ። የምኖርበት ቤት ገና ይህንን ቤት መክፈል የምችልበት ብር እጄ ላይ ሳይኖር እኔ ዞሬ ፈልጌያለሁ። ቤቱ ባለፈው ነግሬያቸዋለሁ። ከዚህ ቤት ለሆቴል እጄ ያለው ቆንጆ ቤት ሆቴል። ምክንያቱም ጽድት ብሎ ከነ ሙሉ እቃው ከነ ምናምን ማየት የምችሉት አንዱ የት ነው? ሆቴል ነው። ቤተሰቦች ስለሚመጡ ከውጭ አሳይ ነገራችሁ። ቀጣይ የሚፈልጉም ሂጃ ያለው ምናልባት ሳይሆን ገና ወጣት ስለሆንኩኝ ይህን ያክል ቤት ላይመስላቸው ስለሚችል፣ ምክንያቱም አሁን የምኖርበትንም ሰዎች ምናምን ዝም ብለው መንገድ ላይ እዚሁ ስናወራ የት ነው ትኖረው? እዚህ ነው የምኖረው ምናምን ስለ ከቤተሰቦች ጋር ነው ትኖረው አይደለም ስላቸው ኧረ እባክህ ይሉኛል። ለምን? እነሱ ራሱ ስለማይኖሩ ማለት ነው የምኖርበት ግቢ። ይህንን ለምን ነገርኳችሁ? ማይመስለውን ማግኘት ትችላላችሁ። እናንተ ማይመስለው ለሌላ ሰው ነው፣ ለእናንተ አይደለም። ለዛ ሴትዮ ማይመስል አይደለም፣ ይመስል ነው። ለራሷ የመሰላትን ደግሞ አግኝታለች። ሰዎች መሰላችሁ አለመሰላችሁ ይዳስማታል፣ እናንተ እስከመሰላችሁ ድረስ ማለት ነው። የዛሬ ቪዲዮ ያገዛችሁ ነገር ኮሜንት ላይ ጻፉልኝ።
እና ሁሌም እንደምነግራችሁ ዋን ቱ ዋን ኮችንግ የምትፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ።